አጊና ማን ምንም አታመጣም ልንገር ዛጋ ጠረጴዛ ዘለ ምናምን ስትራገጥ አይተናል ትገረፋለህ እኔ ልንገርህና ማለት የሆኑ ካፕሎች መሃል ገብቶ ማሽቃበጥና መልከስከስ እዛ ደረጃ መድረስ አልነበረባችሁ ስህተት እየሰራሽ ነው የሆነ ሰዓት ላይ ይገባሻል አንቺ ማጥመድ ስለፈለገ ብቻ ነው አይሚ እኔ የተረዳሁትን ነው ምነግርሽ እኔ ወንድ ልጅ ስለሆንኩ ስሜቱን አውቀዋለሁ ቀጣዩን ፕሮግራም ቡታጀራ ላይ ነው የምናደርገው ድንገራ አይደል ከ15 ቀናት ወደዚህ ብጥብጥ ብሏል ቤቱ የጨረቃ ፋሚሊና ኢቭን ኦዲየንሱ ለሁለት እስከ መከፈል ድረስ ደርሷል ስለጠፋውባችሁ በድጋሚ ከልብ ይቅርታ ጠይቃለሁ ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ አለን ፈጣሪ ተመሰገነ ይሁን ዛሬ እንግዲህ ከብዙ ጊዜያት በኋላ ተመልሼ መጥቻለሁ ኦሬዲ 3 ወር ወይ 4 ወር ሊሆነኝ ነው ብዙ ጊዜ ሆነኝ ጠፋው አንዳንድ የተፈጠሩ ችግሮች ነበሩ ኃይሌ እንዳለው መሀል ላይ የሆኑ የግ ጥያቄዎች ምናምን መተውብን ነበርና ከዚህ በፊት በለቀቅናቸው ቪዲዮዎች ላይ ትንሽ ዛቻና ማስፈራሪያ ባረግነው ቪዲዮ ላይ እገላሃለሁ ምናምን ብለን ነበርና ያ እንደ መረጃ ተወስዶብን ምናምን ቪዲዮ እኛም ፕራይቬት አላረግነውም ከዛ በኋላና ህግ ጥያቄ አቅርቦብን ነበር ማን ወደዛ እንደወሰደው እንግዲህ የተረጋገጠ ነገር የለም ጀረጅም የተባለው ሰውዬ ይሁን ብቻ ህግ በራሱ መንገድ አይቶት ይሁን ብቻ በተለይ ፎከስ አድርገው እኔ ላይ አቆይተውኝ ነበርና ዛሬ ተመልሼ መጥቻለሁ እና ለዛም ይቅርታ ጠይቃለሁ ያው እንግዲህ አንዳንዴ ከሚዲያ ስትርቅ ብዙ ነገር ይፈጠራል ክፍተት ይኖራል ምናምን አዳዲስ ነገር ይጠፋልና እናንተም ደግሞ አንዳንዶቻችሁ እየጠየቃችሁ ነበር ፋቲ ጠፋ ምናምን ብላችኋል ቴንክ ዩ ለዛ እንግዲህ ያው ዛሬ መጥቻለሁ ከዚህ በኋላ በአዳዲስ ቪዲዮ ብቅም ለማለት እሞክራለሁ ቶሎ እመጣለሁ ብዬ አስባለሁ ስለጠፋውባችሁ በድጋሚ ከልብ ይቅርታ ጠይቃለሁ ይቅርታ እንደምታረጉልኝና ከዚህ በኋላ ደግሞ ቤቱን ሰብስክራይብ እያረጋችሁ ላይክ እና ሼር እያረጋችሁ እንደምታበረታቱኝ ተስፋ አረጋለሁ ፋሚሊ እና በጠፋውባቸው ጊዜያት በተለይ አሁን በዚህ በ15 ቀናት ከ15 ቀናት ወደዚህ ብጥብጥ ብሏል ቤቱ የጨረቃ ፋሚሊና ኢቭን ኦዲየንሱ ለሁለት እስከ መከፈል ድረስ ደርሷል አሁን ሰሞኑን ቪዲዮ ያየው ነበርና መሃላቸውም ላይ ሰው ገብቷል ሃይሚም ደግሞ መስመሯን ስታለች ወጣለች ኦሬዲ ከመስመሯ ወጣለች ሃይሚ እኔ ማቃት ሃይሚ እንደዚህ አልነበረችም ማለት የዛኔ በከፋትና ብቻዋን በሆነች ሰዓት እኛ መከታና ከለላ ሆነናት ብዙ ነገር አብረናት ሄደናልና እነዛን የታገልንባቸው ጊዜያቶች እስከ ማበላሸት ደረጃ ደርሳለች ማለት እኛ ለሷ እንደ ቆመናልና እሷ ደግሞ እንደዚህ መስመር ስትወጣ ፋሚሊ እንዴት ዝም አላችሁ ማለታችሁ አይቀርም እና እንግዲህ እንደ ልጅም እነዛ ቪዲዮዎች ላይ ብዙ ነገሯን እናቃለን ብለናልና ስታጠፋ መቆንጠጥም መመለስም ካለብን እንመልሳለንና አሁን ላይ በተለይ እኔ በጣም ነው የደበረኝ በግሌ ሃይሚ በጣም አስደብረሽናል ማለት አንደኛ ምን እንዳስነካት አናቅም አብዛኞቻችሁ እንደው መስተፋቅር ሊሆን ይችላል እያላችሁ ነው ያንድ በረሮ አለ ቆይ መጣበታለሁ ስለሱም በጣም እሱ ራሱ አንዳንድ አሽቃባጭ ይዞ መጥቷልና ሃይሚን ኦሬዲ ከመስመር አውጥቷታል ማናቃተና ሃይሚን እንደውም ከሰሞኑን በሱ ቻናል የተለቀቀ አለ 200 ሺህ እና የሱን 100 ሺህ ያከበሩ ምናምን ያሳዩት አክት አለ እና ለሱ ቪዲዮ መታ ይቅርታ ትጠይቃለች ስንል ትላንትና የለቀቀችውን ደግሞ አይታችሁታል እቃስ ከመመለስ ደረጃ ምናምን ንቀት ነው ብሏል ብሩክ እውነት ነው ንቀት ነው ማለት አንደኛ ፋሚሊውንም መናቅ ነው ዛጋ የተናገርሽው ነገር አለ ይደብራል ያ ማለት ምን አገባችሁ ምናምን እኛ አሁን ሃይሚ እንዴት እንደሆነ አናቅም ብቻ መስመር ስትስቺ በየትኛው መንገድ እንመልሳለን ለመመለስ እንሞክራለን አንቺን እና ደግሞ በእርግጠኝነት እናሳርቃችኋለን አይቀርም እሱ እንደ እርጎ ዝንብ መሃል ላይ የገባውንም እንዲያርገን ነው የምናወጣው እሱ መጣበታለሁ ግን ትላንትና ያረግሽው ነገር በጣም እኔ በጣም አስደብሮኛል ኢቭን ዛሬ እንድመጣ ያረገኙላ ያ ነገር ነው ማለት እሱ ከዚህ በፊት ያረገልሽን ነገር አመቶ መመለስ ማለት ይሄ ቢግ ሼም ነው ማለት ንቀት ነው በጣም እንደኔ ንቀት ነው
እኔ በጣም እንደ ንቀት ነው የወሰድኩት። ይደብራል ማለት ቡራ ማለት እንግዲህ ተከፍላችኋል። በእርግጥ ኦዲየንሱንም ለሁለት እስከ መክፈል ደረጃ ነው የደረሳችሁት። የሀይሚ ትክክል ናት የሚል አለ፣ ብሩክ ትክክል ነው የሚል አለ። ግን እኛ እንደምናየው ከሆነ እኛ እንዳየነው ከሆነ አሁን ላይ ሀይሚ መስመር እየሳትች ነው በጣም። ምክንያቱም ያ በረሮ ገብቷል እና ዳኒ ሮስት የሚባል አንድ በረሮ አለ። እኔ ከየት እንደመጣም አላውቅም። እሱ ልጅ ማለት ፍቅር ይዞኛል ምናምን ስሜት፣ እሺ ስሜት ያዘ፣ የፍቅር ስሜት ምናምን ተሰማህም ብል ግን የምትመጣበት መንገድ ትክክል አይደለም። ሀይሚ ማለት የቡራ ናት፣ በቃ ይሄ ግልጽ ነው። በየትኛውም መንገድ ልትወስዳታችን ነው። ያን ደግሞ አምነ መቀበል አለብህ። ሲጀመር አንተ ፍቅር ስሜት እንዲሰማ ትንሽ ከፍ ማለት አለብህ፣ ማደግ አለብህ። እንዲህ አጭር ሆነ ዝቅ ብለህ የፍቅር ስሜት፣ ፍቅር እኮ ታች ላይ አይሄድም፣ ከፍ ብሎ ነው። ቁመት ማደግ አለበት፣ ብዙ ነገር አለና በጣም እያፈላህ ነው፣ በጣም ማለት ነው። በተለይ ሰሞኑን ያሳየው አክት ምናምን ስጦታ ምናምን እስከ መስጠት ደረጃ ይደብራል። ቢግ ሼም እና ያንተን እሺ ያንተን ፍቅር ስሜት ተሰማህም በልሽ። ልክ ከዲጄ ሉና ጀርባ ያለውን አሽቃባጭ አይታችሁታል። ልክ እሱ ስራውን ሲሰራ ከኋላ ሆኖ የሚያሽቃብጥ አለ ደግሞ እዚህ ዳኒ ጋር አንድ ከጀርባ ሆኖ የሚያሽቃብጥ አሽቃባጭ አንለው ምን አንለው ዳጊ ነው ምናምን የሚባል አሽቃባጭ አለ። እሱ ራሱ በቃ የሌለ የእርጎ ዝንብ ካሉ እንኳን ምን እሺ በዚህ ልክ እዛ ጋር እሱ ማሽቃበጡን ሲቀጥል አንተ አብረው ሆይ ሆይ ማለት ያዙ ይልቀቁኝ ምናምን ጥቁር ነው የለበስከው ምናምን ምን አንተ ነጭ ልብስ ስለለበስክ ነው። በዚህ ሰዓት እኮ ጥቁር ፋሽን እንደሆነ አላረፍክም ሲጀመር፣ ይሄን ታውቃለህ። ሲቀጥል ደግሞ እሱ እዚህ ጋር ፍቅር ስሜት ተሰማኝ ምናምን ነገር አላል። አንተ ምን እሺ ነው እንዴ? አያስጠላም እንዴ? አንተ ፋራ ካሉ እንኳን አልክ ዘለስ ከመማ አንተ ረሙ ላይ ተሰነዝራለህ። አረ ረሙ እኮ ያራዳ ልጅ ነው፣ ማዘር ትሙት ያራዳ ልጅ ነው ረሙ። እንደዛ ማድረግ አልነበረብህም። ሲቀጥል ደግሞ ጓደኝነት እንዳለ ሆኖ ግን እዚህ ጋር ጓደኛህን በምን አይነት መንገድ ነው ሰፖርት የምታረገው? ማለት ጓደኛ ሲያጠፋ አብረ የምጠፋ ከሆነ አንተ አሽቃባጭ ነህ፣ ለኛ አሽቃባጭ ነህ፣ ለቡታጀራ ልጆች። ግን ጓደኛ ትክክል ነገር ሲያደርግ አብረው የምትሄድ ከሆነ ትክክል ነህ። ግን እሱ ሲያሽቃብጥ እሱ ሲያፈላ አብረው የምታፈላ ከሆነ አንተ ስንት ነው የከፈለ? እኛ እንክፈልህና እስቲ ከኛ ጎን ቁም፣ ያን ከሆነ የምትፈልገው ማለት ነው። ግን እሱ እዛ ጋር ማይሆን ነገር እየሄደ እንደሆነ ታውቃለህ። ረሙ ደግሞ እሱን ለመመለስ ነው። አንተም የምታውቀው ነገር ነው ማለት ረሙ እዛ ጋር የዳኒን 100,000 ለማክበር ነው የመጣው እንጂ የሀይሚ 200,000 ምናምን የሚያውቀው ነገር የለም። ግን አንተ ልታውቅ ትችላለህ እዛ ጋር ግን ማሽቃበጥ ምናምን እና ጥግ ድረስ ማሽቃበጥ በጣም ነው ያስጠላን፣ በጣም አስደብሮናል። ያን እንድታቅ ፈልጋለሁ በመጀመሪያ። ሲቀጥል ደግሞ ማለት ነው አንተ ዳጊ ተብዬ 4 አመት ምናምን አብራህ የቆየች ፍቅረኛ እያለች እዚህ ጋር ፈቀርኩሽ ምናምን ማለት አያስጠላም እንዴ? አንተ ልጅቷን ስለምን የማይሆን ፋውል ውስጥ ከታታለህ? ብዙ ነገር እዛ ጋር በሼም እያደረገች እንደሆነ ግልጽ ነው ማለት ቡራም ብሎታል። እዛ ጋር በሼም ነው የምታረጊው አብሉን ሲያደርግላት ምናምን አይተናል። ግን ያን በሼም አለፍ ነው። ግን ትላንትና እዛ ስቴጅ ላይ አስቀምጦሽ ምናምን በጣም ይደብራል ማለት ያን ሁሉ ነገር በሼም ስታራምዳት እሷ ሼም እንደያዛት እኮ ፊቷ ላይ ግልጽ ነው። ግን እዛ ጋር እያረክ ያለው ነገር በጣም ይደብረን። በጣም እንደ ቡታጀራ ወጣት ብቻ ሳይሆን ሲቀጥል ደግሞ የሆነ ያልከው ነገር አለ። ምንድን ያልከው? ቀጣዩን ፕሮግራም ቡታጀራ ላይ ነው የምናደርገው። ልንገርህ አይደል ሀይሚም ወደ ቀልቧ እስክትመለስ ነው። እዛ ጋር ሁሉም ነገር በሼም እያራመደች እንደሆነ ፋሚሊውም አብዛኛውን ሰው ያውቃል። ግን ምን እንዳስነካሃት አናቅም። እዛ ጋር በሼም ነው ብለን ስናስብ በሌላ ቪዲዮ መታ ደግሞ ሪል እንደሆነ እያረጋገጠችልን ነው። ማለት እቃ መመለስ ደረጃ የስጦታን ነገር እንግዲህ ከሴቶች በላይ የሚያውቀው ነገር የሚያውቀው ሰው የለም። እና የሆነ ስጦታ ወንድ ልጅ ከሰጣችሁ አይደለም ሊጣል አይደለም ሊመለስ የተለየ ቦታ ተሰጥቶት ነው መቀመጥ ያለበት እንጂ ስጦታ ምቶ መመለስ እዛ ጋር ማይሆን አክት ማሳየት ምናምን። ሀይሚ በጣም አስከፍተሽናል። እኛ በጣም ደብሮናል። እንደ ፋሚሊ በጣም ደብሮናል። ግን ደግሞ ምንድን ነው ያለችው? የሆነ ሰዓት ላይ የሆነ ኮሜንት አንብባ ነው መሰለኝ ቲክቶክ ላይ ወድጄሽ ነበረ ጠላሁሽ የሚለው ነገር አስደብሯታል። አዎ ያናዳል። መጥላት ደረጃ ሳይሆን እኛ በአንዴ አንቺ ላይ ተስፋ የምንቆርጠው ነገር የለም። ግን ያናዳል። ሀይሚ እያረግሽ ያለሽው ነገር እኔ እንደ አንቺ እንደ ወንድም ነው ማውራሽ አይደል? ይደብራል በጣም። እኔ በጣም አስደብሮኛል።
ድጋሚ መተሽ ይቅርታ እንደምትጠይቂና ምናምን እናውቃለን። ማለት ስህተት እየሰራሽ ነው፣ የሆነ ሰዓት ላይ ይገባሻል። ካልሆነም ደግሞ እኛ በምንፈታው ጉዳይ እንፈታዋለን። ግን ቡቡን ማስደበር ደግሞ በጣም ከፍቶታል። ኢቨን ሽጪው ከፈለግሽ ይጠቅምሻል ምናምን ብሎሽ ነው ሄደው። እዛ ደረጃ መድረስ አልነበረባችሁ። አሁንም ቢሆን ሀይሚ ሌላ ስህተት ከመስራትሽ በፊት እነዚህ የምንለቃቸው በጣም ብዙ ቪዲዮዎች አሉ ከዚህ በኋላ። እነዛን ቪዲዮዎች እያየሽ ቆም ብለሽ ለመረጋጋትና ለማሰብ ሞክሪ። ምክንያቱም ያበረሮ ምን እንዳስነካሽ አናቅም፣ ራሱን እንዴት እንደሚያይም አናቅም። ከዚህ በኋላ ደግሞ ተስፋ እንዲቆርጥ እሱ ላይ ምን ሰራ ይሆናል። ከኋላ ያሉትን አሽቃባጮች ከነ እንትናቸው ነው የምናጠፋቸው። ዳጊነ ማነ ምንም አታመጣም ልንገር። ዛጋ ጠረጴዛ ዘለ ምናምን ስትራገጥ አይተናል። ትገረፋለህ። እኔ ልንገርህና ማለት ነው ትገረፋለህ። እኔ እንዲያረጋለሁ አይደለም፣ ምክንያቱም እኔ ከዚህ በፊት የደረሰብኝንም ስለማውቀው አሁን ከ3 ወር በፊት የደረሰብኝን አውቀዋለሁ። እና አንተ በምትቀጣው ትቀጣለህ፣ ችግር የለብንም። እሱ ግን ረሙ ትልቅ ሰው ነው። እኔ እውነት በጣም ብዙ ኮሜንትም አይቻለሁ። ቴንኪው ለፋሚሊው ቴንኪው ማለት ፈልጋለሁ። ምክንያቱም ረሙን አክብራችሁልናል። በጣም በቃ ቢግ ሪስፔክት ይገባዋል። አንደኛ በቃ እንደ ሰውኛ ነው ያሰበው። እንደ ሰውኛ የሆኑ ካፕሎች መሀል ገብቶ ማሽቃበጥና መልከስከስ ምንም እንደማይጠቅም ማለት አሳይተዋል። ጥግ ድረስ ነግሮሃል በቃ። ምክንያቱም እዛ ጋር 4 ዓመት አብረሃት የቆየች እጮኛለች። ሲቀጥል ደግሞ ፕሮግራሙ ላይ መጥራት ነበረብህ እንደ ሰውኛ ካሰብከው። ግን እሷን ተደብቀ ምናምን ማይሆን ስታፍ ማራመድ እንደ ፋሚሊ በጣም ዘጊታይዘር ነው የሆንክብን። ሲቀጥል ደግሞ ሀይሚ እኔ በሌላም ቪዲዮ እመጣለሁ። አሁን የሰራሽውን ስህተት እንደ ይቅርታ ጠይቀሽ ፋሚሊውን በተለይ ፋሚሊውን ተናግረሻል። ምን አገባችሁ አይባልም ሀይሚዬ። እኔ እዚህ ጋር ላስጠጣ ምናምን ሳይሆን ስህተት እየሰራሽ እንደሆነ የሆነ ሰው ካልነገረሽ አንቺ ትክክል መስሎ ነው የሚታይሽ። ገብቶሻላ? ምን አገባችሁ ምናምን የሚለው ነገር ይደብራል። እኔ በጣም ነው ያስጠላኝ። እና ያን ነገር ደግሞ ድጋሚ መተሽ ምናምን ይቅርታ ጠይቀሽ ቡቡን የሚያስቀየምሽውን ነገር ቆም ብለሽ ማየት አለብሽ። ገብቶሻላ? እዛ ጋ ወንድ ልጅ ነው ይደብረዋል። ብዙ ነገር ስታራምጂ እኮ ዝም ያለው ሳይከፋው ቀርቶ አይደለም። ብዙ ነገር አለ ቤት ውስጥ ምን አይነት ስታፍ እንደሚያራምድ ምናምን ብቻ አለ፣ ብዙ ነገር አለ። ዝም ያለው ለዛ ነው። እሱም ደግሞ ጠፍቶብናል። እሱ የሚመለስበትን መንገድ ምናመቻች ይሆናል። ችግር የለውም። እሱ እኔ ቡራንም አወራዋለሁ፣ በግል እንደዋውላለን። እና ያ ነገር እንዳለ ሆኖ ግን አሁንም በድጋሚ ሀይሚ ስህተት እንደምትሰራ ያውቃለሁ። ምክንያቱም ሚዲያ ላይ መተሽ ዳኒን እንትን ብለሽዋል ማለት አመስግነሽዋል። እዛ ቪዲዮ ላይ እንዳየሁት ከሆነ በዚህ አጋጣሚ 200,000 ያከበርክልኝ አንተ ብቻ ነህ ቴንኪዩ ምናምን ኖ ለአንቺ አስቦ አይደለም፣ ከአንቺ የፈለገው ነገር ስላለ ነው። እሱ ገብቶሻል። እዚህ ጋር መጃጃል ፈልጓል። ተሰምቶት ሊሆን ይችላል የፍቅር ስሜት። እኛ ሰው ነው ለምን ተሰማው አንልም። ማለት ትንሽ ከፍ ማለት ነበረበት፣ ማደግ ነበረበት። አጭር ነው ምናምን አይመጥንሽም በሚለው ነው። ግን እዚህ ጋር ላንቺ አስቦ ምናምን አይደለም 200,000 ያከበረው። ኢቭን እንደው 200,000 ያንቺን 200,000 እኮ ራስሽ አክብረሽ ቡራንም ጠርተሽ ምናምን ማሳለፍ ትቺ ነበር። ግን እሱ እዚህ ጋር እንደ ቁም ነገር ወይ እንደ ውለታ መያዝ የለብሽም። ገብቶሻላ? እሱ ላንቺ ውለታ እየከፈለ ሳይሆን አንቺ ማጥመድ ስለፈለገ ብቻ ነው። ሀይሚዬ እኔ የተረዳሁትን ነው ምነግርሽ። እኔ ወንድ ልጅ ስለሆንኩ ስሜቱን አውቀዋለሁ። ወንድ ልጅ ምን እንዳሰበ አይከብደኝም። ይሄ ቁጭራ ደግሞ የሚያስበውን እንዲህ ብዬ ነው ማለት ምን እንደሚያስብ አውቀዋለሁ ጥግ ድረስ ማለት ነው። እኛ ማስቀየም ካለብንም እንሄዳለን፣ ችግር የለውም እናስቀይመዋለን። ግን መጀመሪያ ያንቺ ቀልብ ይመለስ ነው። ፋሚሊውን አስከፍተሻል፣ ራስሽም ተከፍተሻል አውቃለሁ። ጥሩ ነገር እኮ እያሳለፍሽ አይደለም፣ ጥሩ ሙድ ላይ አይደለሽም። ግን ከዛ ሙድ ደግሞ አንቺ ማስወጣት አለብን። ለመሰለሽ ሀይሚዬ ሲከፋሽ ብዙ ሰው እየራቀሽ እንደሆነ ምናምን ሲመስልሽ መጥፎ ነገር ልታራምጂ ትችላለሽ። እሱንም ደግሞ እያየን ነው፣ እያራመድሽ ነው። ግን ኮሜንት አንብበሽ ከሆነ ታየዋለሽ። በጣም ብዙ ኮሜንት አለ ለአንቺ። አብዛኛውን ከ80% በላይ ኔጌቲቭ ኮሜንት ነው ያለው። ለምን ብለሽ ራስሽን ከጠየቅሽ ያደረግሽው ነገር ትክክል አይደለም። በቃ እዛ ጋር ይደብራል። አንደኛ ፋሚሊውን ተናገርሽ፣ ምን አገባችሁ ምናምን ኖ ማለት አብሮሽ ያለ ፋሚሊ አለ። ግን አንቺ የተናገርሽው እዛ ጋር
አንቺን የተናገረሽን ነው ጠላሁሽ ምናምን። አዎ ያናዳል ጉዳዩ ስመለስበት ማለት ነው። ምክንያቱም እየሰራሽ ያለሽው ነገር ኖት ፌር ትክክል አይደለም። አይሚ ይደብራል፣ በጣም ያስጠላል። እና ወደ ቀልብሽም ተመለሽልን፣ እኛም አለንልሽ። እኛ በየትኛውም መንገድ እያስጨነቀሽም ከሆነ እዛ ጋር እያስመሰልሽ ወይ የሆነ እሱን ሼም እንዳይዘው ምናምን ከሆነ ንገሪንና እኛ በምንፈታው እንፍታው። የምር ግን አንቺ ነገሩን እንደዛ እንዲሆን ፈልገሽ ከሆነ ምናምን አዶን ነው አላቅም። እሱ እንደዛም ደግሞ ይሆናል ብዬ ማሰብ ይከብደኛል። ግን ያው ፕላን ቢ የሆነ ነገር ሲፈጠር ሊሆን ይችላል ብሎ ማሰብ ጥሩ ነው። ገብቶሻላ? እዚህ ጋር በሌላ መንገድ አስበሽው ከሆነ አናቅም። ግን ብቻ ሀይሚ አንቺ ወደ ቀልብሽ ተመለሽልን። ነገሮች የማይስተካከሉ ነገሮች የሉ። የትኛውም ነገር ይፈታል። ቡራም ደብሮታል፣ እሱንም እናወራዋለን። ማይሆን ዲፕሬሽን ውስጥ ገብቷል። እሱንም ከዛ ለማውጣት እንሞክራለን። አንተ ዳኒም ብታርፍ ይሻልሃል። ማይሆን መንገድ ውስጥ እየገባህ እንደሆነ እንድታቅልን እንፈልጋለን። ማለት በጣም እያጨማለክ ነው ነገሩ። ጨረቋን ፋሚሊ በሙሉ አስደብረሃል። ምንም የምትጠቀመው ነገር የለም። እነሱም መለየትም እንደማትችል ጥግ ድረስ እናሳያለን። ከአንተ ኋላ ያለውን ማሽቃባጭ ስርዓቱን እንዲይዝ ትነግርልናል፣ በዛው መንገድ ማለት ነው። በጣም በቃ የሌላ አክት እያሳየ እንደሆነ ንገረው። ምክንያቱም ጓደኝነት እንደዚህ አይደለም። ጓደኝነት እንዴት እንደሆነ ደግሞ በእኛ አንድነት እናሳያለን እንጂ የሆነ ሰው ሲጠፋ አብረህ የምጠፋ ከሆነ አንተ አሽቃባጭ ነው። ተከፍሎም ሊሆን ይችላል። ረሙ ቢግ ላቭ፣ ለአንተ በጣም ትልቅ ሪስፔክት አለን። አንተ ከኛ ጋር ከፋሚሊው ጋር ወደፊት ትቀጥላለህ። ያን ደግሞ ቃል እገባልሃለሁ። ምክንያቱም እዛ ጋር ያረከው ነገር እንደ ፋሚሊ በጣም ደስ ብሎኛል እኔ ማለት ነው። እና ሀይሚዬ እመለስበታለሁ፣ ነገ ላይ በአዲስ ቪዲዮ እመጣለሁ። እና በዚሁ አጋጣሚ ደግሞ ከብዙ ነገሮች ተላቅቄ ስለመጣው እንኳን ደስ አለህ እንድትሉኝ እፈልጋለሁ። ማለት እዛ ጋር የህግ ጥያቄዎች ምናምን አልፌ ነው የመጣሁት እና በዚሁ አጋጣሚ ከዚህ በኋላ አዳዲስ ቪዲዮ ስለምሰራ እንኳን ደስ አለ ኮሜንት ላይ ገብታችሁ ቤቱ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወዳችኋለሁ። እመለሳለሁ።